እሺ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄ ምንድን ነው? መጀመሪያ ያው ዛሬ ጁምዓ ነውና በጁምዓ ቀን ኻጢቡ ኹጥባ በሚፈጥርበት ሰዓት በኹጥባው ላይ ያለ ሰለዋት እንድናወርድ ኹጥባው ላይ ይባላል። አየሁለትና ሰለላሁ ዐለይሂ ወሰለም ተስሊማ ይባላል። እሺ እሱን ሰለዋት ከይፍያው እንዴት ነው? አንዳንድ መስጂድ በጣም ድምጽ ከፍ ይላል፣ አንዳንድ መስጂድ ደግሞ ጭራሽ ድምጽ የሚባል ነገር የለም እና በዱዓይም በዛ ዱዓ ሲደረግ ኻጢቡ ዱዓ ሲያደርግ ይህም ተመሳሳይ ከይፍያ እንዴት ነው የምንለው ነው። ሁለተኛው ጥያቄ ደግሞ ያው እዚህ እኛ አካባቢ አሉ አንዳንድ አብረን የምንናናር ልጆች ስለ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለው የሚለው ነገር በጣም ብዙ አይነት ወሬ ነው የሚያወሩት። ስለዚህ ትንሽ ማብራሪያ እንዲሰጥልኝ እፈልጋለሁ። መልካም። እሺ የመጀመሪያው ኢማሙ ኹጥባ እያደረገ የጁምዓ ቀን ሰላዋት ስለማውረድ ይቻላል አይቻልም ከተባለ ይቻላል፣ ችግር የለውም። ምክንያቱም አላህ ሱብሓነሁ ወተዓላ ያዘዘን ነገር ስለሆነ በቁርአን ላይ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች በእርሱ ላይ ሰለዋትን አውርዱ ብሎ አዞናል። ሰለዋት እናወርዳለን። ነገር ግን በምን ሁኔታ ነው ከይፍያው እንዴት ነው ከተባለ ድምጻችሁን ዝቅ አድርጋችሁ ድምጻችሁን ከፍ ሳታደርጉ ከጎን ያለውን ሰው ሳታሰሙና ሳትረብሹ ማለት ነው። እንታችኋል አይደል? ይህ ነው መሆን ያለበት።